እጄ አቱኝ ነካሽ እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና ኧረ ተይ የኔው ማናየውና እስቲ ርዘሚ ትንሽ እሺ። ዳገት ላይ ሆነ ማለት አይደል? እስቲ ረጅም ነሽ። አሁን አይሻልም? ከዚህ ከማጠሯ መወጣጠሯ አለ ማን ወይ እንዴት ነሽ? ስም እንደውም ቀይሬላታለሁ። ጥጋባው ብዬዋለሁ ስሟን። ምን አደረኩ ደግሞ? ጥጋበኛ ነሽ። እሺ መቼም እሺ ምን አልኩኝ? እሺ ጥጋበኛ ነሽ ነው ያልኩት። ሌላ ስምሽን ልቀይረው ነው ያልኩት። ተመቸሽ? ጥጋባው ተመችቶሻል? ችግር የለውም። እኔ አንተ ምንም ብትለኝ ይመቸኛል። ኧረ እባክሽ እንዳላበላሽው ነው እንደዚህ ሆነሽ የመጣሽው። እውነት ዛሬ በጣም ነው በስነ ስርዓት ነው እንትን ያልኩት። ታበላሽብኝ በእግዚአብሔር። እኔ እፈልጋለሁ አንቺ ማናደድ ስላናደድሽኝ። እዚህ ጋር ለማጫፉን ይሄው ጫፉ። አይ ነይ እዚህ ጋር። ኧረ በእግዚአብሔር ነይ ወደዚህ። ኦኬ ነይ እዚህ ጋር እኮ እሺ። ዙሪና ሰላም ምልሽም ብቻ አድርጊ። እሺ ምን ልትለኝ? ጨጓራዬ እንደላችሁ ይልጥሻለሁ እዚህ ጋር። እሺ ነገረኝ። ሰላም ልበል? አዎ ሰላም ቤተሰብ እንዴት ናችሁ? ልሽ ነው የምትይው? በይ እሺ። እድል አልሰጠኝም እኮ ነው ዛሬ። ብደባደብሽ ላይ ደስ ይለኛል። ነገር ብሎታል። ምን እውነት ነው? እኔ በቃ እኮ በቃ የተበላሸው ተበላሽቷል ምናምን። ልቀቂኝ። እሺ ተገለም ቤተሰብ። እሺ ጸጉሬን የምር ደግሞ ቅባት ተቀብቼዋለሁ። ሰካቢ ችግር የለም። እኔ ምን አይገለኝ ቅባት። ይኸው እጅህ ራሱ ቅባት ሆኗል እኮ። አይገለኝም። ወይኔ ሃይማኖት ምን ሆነሽ ነው? ምን ነው የሚያምር? አውሪሽ። ሰላም በይልን። እሺ ይቅርታ ጠይቂ ቤተሰቦችን። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ይቅርታ ጠይቂያቸዋለሁ። በድጋሚ ይቅርታ መጠየቅ አይጠበቅብኝም እና እኔ ያልሰማሁሽማ ይቅርታ አስጠይቅ። እሺ በጣም ይቅርታ። ምን ጥፍሮቼን ምናምን እየደባበስክ ነው? ዛሬ ለሱ አይደለም የመጣው ማለት እኔ ምንም አርቲፊሻል እዚህ ጋር አይታይም። ይኸው የለጠብሽበት አሚር በአሚር ነው። ኧረ በአሚር አይደለም አሚር ነው እንዴ? እኔ አላውቅም በምን እንደሚለጥብ። ቆየ ከተሰራው ግን ጥፍሬን አበላሽቱት። ይኸው እዚህ ጋር ተሰንጥቋል። የራስ ነገር ነው የሚሻላችሁ ፋሚሊ። ኧረ እኔ ሁለተኛ በቃ የራሴን ጥፍር አሳድጋለሁ። ባይዘው የኔ ጥፍር ሲያድግ እኮ በጣም ነው የሚያምረው። አይተህ አታውቅም ማለት? አይ ጥፍርሽ እኔ እንደዚህ ምናምን ልልሽ አይደለም የመጣሁት። ጥፍር ምናምን እኔ አትፈታተኝ። ይቅርታ ተባብለናል፣ ታርቀናል። ከዛ በኋላ ምን አለ በቃ። እሺ ምን ልታሽ? ምንም አልፈልግም። በቃ አንተ ጋር ያሉኝ ንብረቶች አልመልስም ብለኸኛል። ኦኬ። አይ በጣም ብዙ ጊዜ ፓስፖርት ምናምን እያልሽ ለዛ ነበር የጠፋሁት። ደግሞ ልሰጥሽ ነው የጠራሁሽ። ቀስ በያ እንዳሉት ሎዲኮ ቀስ በይ። የወንድ ልጅ ኪስ ውስጥ አይገባም። አንቺ ሴት ለምንድን ነው የማይገባው? ማሰሚ እኔ መብት አለኝ፣ እገባለሁ። ምን ለምንድን ነው የምትገቢው? ማን ነው የሰጠሽ መብት? መብት አለሽ። አሁንስ በጣም ነው የመረረኝ። በገዛ ንብረቴ እንዴት ሰው እንትን ይለብኛል? ምኑ ነው ኪስ ውስጥ ያለው ነገር ነው ንብረትሽ? አዎ የኔ ያንተ ማለት የኔ ያለ። ኧረ የኔ ማለት እንጂ አልሰማሽም አንቺ ከዚህ በኋላ። እሺ ግን በጣም ይቅርታ። እሺ አይደለም ማለት አይደለም፣ የምሬን ነው። አልቀፍሽ፣ እጄን ነካሽ፣ እጄን ነካ። እቀፈኝ። እኔ አይንህን እያየ ይቅርታ ጠይቀና እቀፈኝ። እምቢ። እሺ ነው ያቅፈዋለሁ። እኔ አላቅፍሽም። ደስ ትቆሚያታለሽ እንደ ስልክ እንጨት። ችግር የለውም። ፍቅር መስጠትን እንጂ መቀበልን አያውቅም። ችግር የለውም። ከአንተ ጠብቄ ሰራሽ ነው እየተማርሽልኝ። እኔ የሆነ እንትን ላይ ነው ያነበብኩት። እኔ ችግር የለውም አታቅፈኝ። እኔ ይኸው ከኔ የሚጠበቀውን አንተ አላቀፍከኝም ብዬ የራስህ ጉዳይ አላልኩህም። ገባህ አይደል? አሮጊት ሆናለሽ። ከየት ነው የተማርሽው እንደዚህ አይነት ወሬ? አንተ በእናትህ ብዙ ነገር ነው የማጠነው። ይኸው እንድታቅፈኝ አለ። እኔ አልተመቸኝም እኮ ነው እንጂ ማቀፍ ፈልገህ አይደለም። ትቃጠያታለሽ እንጂ ዛሬ። ኧረ እኔ አልቃጠልም። ጠላቴ ቅጠል። እሺ ልቀቅኝ። እንደዚህ ጠላቴ ድብን
እና ጠላትሽ እኔ ነኝ የምትይው አላውቅም። እሺ ማን ያውቃል? እዚህ መጨከን እኮ ነው የሚከብደኝ። ዝም ብለሽ እኮ ነው። ግን ከዚህ በኋላ አንድ ነገር እኔ ለወረሽ እንዲህ ምናምን የመጡት የከሰርኩት እኮ እኔ ነኝ። ወይኔ ብሩክ የከሰርኩት እኮ እኔ ነኝ። የቀረሁት እኮ እኔ ነኝ ኢትዮጵያ ውስጥ ማለት ነበረ። እኔ ከሰርኩት እኮ ልትበር ነው እንዴ? እኔ እኮ ነኝ ኢትዮጵያ ውስጥ ይብላኝ ለቀሪው። ይህ የራስሽ ጥፋት ነው፣ የኔ ጥፋት አይደለም። ችግር የለውም። የራሴን ከበር አድርጌ እመጣለሁ። በቃ አልቀበልሽም። ሶሪ ፕሊዝ። እስክትቀበለኝ በጣም ብዙ ወዳጆች አሉኝ። እግዚአብሔር ይመስገን። ዱባይ ላይ ተቀበሏት። ቆርጠሽ ነይ። የምር ቴንኪዩ። ቆርጠሽ ነይ። ዱባይ ላይ ያላችሁ ወዳጆቼ ቴንኪዩ። ከኔ ጋር የምታሳልፊው ጊዜ እና እንዲህ እስቲ እናያለን። በቃ አሳያለሁ። ኧረ ይመችሽ በእናትሽ። አንተም እዛው እኔም እዚሁ ሳንዳለሁ ያለህበት አፈላልጌ በእነሱ እርዳታ እመጣልሃለሁ። እኔ ጋር እኮ አይደለም አልሄድም ያልሽው። አሁን እኔ ጋር አንተ ጋር አልመጣም ብለሻል። አንተ ጋር አልመጣም እኮ አይደለም ያልኩህ። በቃ ስለዚህ እኔ አልሄድም። እንደውም ጠማማ አትሁን። ይቀበሉኛል ነው ያልኩት። አትሄድ። እኔ እሱን ሂጂ እኮ እሱን ነው የምፈልገው። ምን አገባኝ? ሂጂ አንቺ ይኸው ብቻሽን ሂጂ። እኔ እዛ ስለሄድኩ የምትመጪው ተቃጠልሽ። ገና እንዲህ ተቃጠልሻ። ነይ የት ነው የምትሄጂው? ነይ የምፋታሽ መስሎሻል ዛሬ? አገባኝም። ነይ የምፋታሽ መስሎሻል? አርፈሽ ቁሚ። ልንገራችሁ በእናትህ አርፈሽ ቁሚ። አትቅበጪ። ነይ ቁሚ። ሴትዮ አርፈሽ ቁሚ። አማርኛ ነው የማወራው። ይሄ ግራህ ነው ቀኝህ ነው? ሴት ልጅ ግራ ነች ብዬ ነው። እና ግራ ጎንህ ላይ ስለሆንከኝ ምንድን ነው መጀመሪያ ቀኝህ ላይ ያረከኝ? ታዲያ ምን ነው? እኔ እኮ ሾርት ስለሆንሽ አሳዝነሽ ነው። ኧረ እባክህ ያው አሁን እዚህ ጋር እኮ ነኝ። እስቲ እኔ እንዲቁም እስቲ አናቷን እኮ ነው አናትሽ። እሺ ልቀቀኝ። እኔ ብቻዬን ነው የምሄደው። እንዳትመጪ እዛ እንዳትመጪ። አማርኛ ነው። እመጣለሁ። አትመጪም። እመጣለሁ። አትመጪም። እንታያ ቤተሰቦች ታያል። እኔ አላምንም።